የፈጠረኝ ምንም ሳይል ሐኪሞች 1 አመት ብቻ ነው የሚቀረው የመሞት ከሆነ ለምን 1 አመት ለምን አሁኑን አልሞት እንትን ብቻ ፈጣሪ ቢያድለኝ ምን አለበት ለ1 አመት የሚቆይ ቃል ኪዳን መስራት በህይወት ሳታውቀው ወይም ሳታደርገው ማለፍ የማፈልገው ነገር ምንድነው አንቺ ሞት ጂሞስ ነው ፈለግ ጥለሽኝ ውጪ እኔ እኮ አንቺን ሽሽት ነው እዚህ ድረስ የመጣው ምንም ነገር አትበለኝ ሂድልኝ ሁለተኛ ካፍሽ እንደዚህ አይነት ነገር እንዳይወጣ ግን ከማን ሁሉንም ነገር ነግሬያታለሁ ዘመንሽ በሳይቁ ያልቅና አለበት ከአምላክ ካልመጣ በስተቀር በሐኪሞች ዘንድ አልቋል ምንድነውሱ ድክ ትይልኛለሽ የኔ ጌታ የኔ ኢትዮጵያ ንጉስ የኔ ኢትዮጵያ ገዢ አዳሜ ተቃጣይ ዛሬ ስጋ ሊበላ ነው እኔ ለእናንተ ህይወት ይሰጣለሁ እኔ እኮ 9 ወር አርግዣ ምጭ ወለድኩ እናት ነኝ ቦሌ የሚባለው ሰፈር ነው እንዴ ግን ከኛ ሰፈር ጋር አንድ አይነት መንግስት ነው እንዴ ያለው መሰለኝ ግን ሊገነጠሉ ነው ይባላል ምን ችግር አለው ተሰጨኛለህ ይሰጥሻለሁ I remember years ago someone told me I should take ምርጥ ሮማንስ ኮሜዲ ፊልም ከመብረቅ ፊልም ፕሮዳክሽን ካንገት በላይ ለሞኑ ፍቅር ድንበር አለው ለማንኛውም ያንተ ሲዘንስ ምናችንን እንደሚይዘን ካንገት በላይ ወይስ ካንገት በታች እና ወገበታቸው ፍቅር ማለት ላንተ ሴቶች ለኔ እጣ ፈንታዎቼ ናቸው እሷ እሱን ታፈቅረዋለች እሱ ደግሞ ያቺን ነገራችን ላይ ካንገት በላይ ስፔሻሊስት ነው የሆነች ልጅ አትበይ በጣም ወዳት ፍቅረኛዬ ፕሊዝ እጅል ተሰርቶ ይችላል ፍቅር ያፈቀሩትን ማግኘት ብቻ ነው ወይንስ ማጣት ፍቅሬን ተስፋዬን ያጣሁት አላሳዝንም እኔ እኮ ሴቶቹ እዛ ምን እንዳዩ አላውቅም ያው ተኮልኩለዋል ምርጥ ኢትዮጵያዊ የፍቅር ታሪክ በሳቅ ተዋስቶ የቀረበበት ሮማንስ ፊልም ካንገት በላይ የዘንድሮ ሴቶች ደግሞ ጉንፋናቸው ብቻ ነው በቅርብ ቀን በሁሉም ሲኒማ ቤቶች ይጠብቁን ካንገት በላይ በመንገዴ ላይ በፍቅርና በቸልታ በበደልና በይቅርታ መስመሮች የሚመላለስ ወደ ስሜት የሚጋባ ማንነቷን እንኳን ማታቂያት ሴት ያለችውን አምነሽ ልጅ ነው ልትይኝ ነው ምንም ይሁን ምን የልጅን እናስፈልጋለን በመንገዴ ላይ ከስጦታዎች ሁሉ የላቀ ስጦታ የደረሰው ግን ደግሞ ፈተና የሚያተራምሰው ቤተሰብ የማን በመንገዴ ላይ በየትዕይንቱ የባለሙያዎች እጅ በደንብ ያረፈበት ብዙ ነገሩ ልክ የመጣ ፊልም ከቡዜ ፊልም ፕሮዳክሽን በመንገዴ ላይ ያልሰሩት አይበቅም ትንሽ ሲነኳችሁ ልጅን ጋር ዳይሬክተር ሽመልስ ጌታቸውና ሽመልስ ታደሰ
በመንገዴ ላይ ብላ ዘሰው አይኔ ያጣላ ብላ እኮ ከዚህ በላይ ምን ትንፋሽ ያስፈልግ ያለው ብር አካፍልና እንለይ እዚህ ልጅ ጋር ልጥፍ ምለው ነገር አቆም አንተ ነገር ተበላሻል ያለው ብር አካፍልና እንለይ አንተ አሰማኝ መሪያ ደረጃ ፍሩሽካ አታበላም አተላ አታጠጣም ምን ይላል ግጦሽ አትወስድም ለራኛ አትሰጠም ምን የራሱ በራሱ ወጣጥቶ አደጋ አሳ ያ10 ብር 10 ብትሸጥ አንተ ምን እንጎዳ ላይብረሪ ምታጠው ልብስ ዝም ላይ መጀመሪያ ምን አግረው ላይብረሪ አይደለም ሎንደሪ ነው የምባለው አክሊሉ ተፈቷል ለምን እኔን መንከባከብ አስፈለገ ሀገር በምክንያት የምንወዳትና የምንጠላት የምክንያት ውጤት አይደለች ሰው ልጁ ጋር ሲመጣ እኮ ምን ልታደርግ መጣ ከየት መጣ ይባላል አንድ ሀገር አንድ ወታደር ብቻ የለም ነገር ግን አንድ ልብ ያላቸው ወታደሮች አሉ ያንተ በደል ውስጥ ላይ የፈጠረውን ቁስል ለማጥቀም በቀር ተጣጣለ እንዴ ስትሞጪ ዝም የሚል አንጀት የለች አባቷን ማታከብር ሴት ባሏ አልታከብራች እኔ ካሁን በኋላ መኖር የምፈልገው ለልጄ ብቻ ነው ውጣልኝ 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 እኔ አላበድኩም አልኩ Fireball በህይወት አንተ ምን ማድረግ ያስደስታል እንዴ አይነት እንቆቅልሽ ገጥሞኝ ያውቅ እኔ በጣም የምወደው ሰው አለ ዮብ ማለት ወንድሜ ነው ሲጀመር ዮብ ማለት እብድ ነው አንቺ ያምሻል ጮሃለሁ ካጠረው ጥብቆ ጀርባ የረዘመ ኩራት ይቀነቀናል ካዳፋ ጨርቁ ባሻገር
ለእምነት መኖር ቃል መጠበቅ ይነበባል። በእኛነታችን መገለጫ በገጠሪቱ ኢትዮጵያ የተሰራ አዲስ ፊልም ገዳይ ሲያረፋፍድ ሟች ገሰግሳል በባህል ውስጥ ባደጉ አዳዲስ ተዋንያን የቀን ኑሯቸውን የሚኖሩ ያህል በብቃት ተተውኗል። ምን ሆነሻል? እኔ ሰው ምን ሰለች? ምኑ በቃ ላምባው ተጠፋ ተነስቶ ጉብ ነው። በቃ ልሙትበት ማለት ባገልግልህ ምሳው ጋር አትቋጠርለት። አንተርኩስ የነገረች ትተኛት ሱሪና አውልቅ። እኔ ተምሽቴ ውጪ ማንንም ተኝቻለሁ። እልም አውልቀው ስናየው እንለየው የለ። ኧረ ስለ ወንድ ልጅ አውልቀው። ገዳይ ኧረ ተበላሸው ሲያረፋፍድ በሴረኞች የሚፈጠር ድንገተኛ ክስተት አባት ለልጁ የሚከፍለው ከባድ መስዋዕትነት እንደ ሄኖክ አይነት ወንድ በፍጹም ሊገኝላት አልቻለም። ምሽናታቅ ምን አጣቅ ዝም ብለህ ተቀጠቀጣለህ። 30 ብር ቅርብኝ እንጂ ከዚህ በኋላ አትልቃል። ባጣና የታመቀን ስሜት ለመናገር የሚደረግ የሐሳብ ሙግት ነገሩን ነገራት። አንድ ሳምንት እኮ ነው የነገርኩሽ ዕለት ፌቨን ከተማ። አመሰግናለሁ። ዳንኤል ንጉሴ ለአሜሪካ ምንም ማዋት አሉትን በእናትሽ ችሎታው ከልካይ ደሳለኝ ኃይሉ ዋጋ ይመጣል ነበር። አሸናፊ ማህሌት ረጀለሴ ሳሙና ያዛር ለሚባለው ሳሙና ባዝ ነው። ፍሬህይወት ባህሩና ሌሎችም የነገርኩሽ ዕለት ሻምበል አዳነ
ስለመጣ አመሰግናለሁ። እሺ ዛሬ ነው የገቡት ደስ ይለኛል። አይ ቤት መግባት እፈልጋለሁ። ቤቱ እንዳይከራይ ባልከው መሰረት ተከራይቶ አያውቅም። ፍቅር አልፎ አልፎ ብትገባበትም ሰው የረሳ ቤት ነው። ግድ የለም ካልደከመህ ለምን ሻይ ቡና? ግድ የለም ቤት ብገባ ይሻለኛል። አንተ ሂድ። እሺ መጥቻ አዳነ። አቤት ሻለቃ። ለሁሉም በጣም አመሰግናለሁ።
ቆይ እንዴ ፎቶ ማንሳት እንዲህ ጎበዝ መሆኔን አላውቅም ነበር። ግርማ ሞገስ ስላለኝ ነው ባክ። ኧረ ሙች በጣም እድለኛ ሴት ነሽ። ቆንጆ ፎቶ ነው አይደል? እኔን የመሰለ ባል በማግባትሽ። ኧረ በጣም ይቅርታ አድርጊልኝ የኔ ጁልየት። ያጠፋኸው ጥፋት ከፍተኛ ቢሆንም ይቅርታ ተደርጎልሃል ሮሚዮ። የልቤ ንግስት ነሽ። የልቤ ንጉስ ነህ። በወታደራዊ ስርዓታችን ውስጥ አሁን የምንሳን በእኛ ጥንካሬ ሰራዊታችን ተጋድሎና በሰማዕትነት በወኔ ዳር ድንበሩ አትዋሹ። የሰዓት የቁርስ ሰዓት እዛ ክስቴ ቁርስ ሰርታ ተጠብቃቸዋለች። እናንተ እዚህ ትደበራለች። ሁለት ሲሆንና አንቺ ወይ ግን ትደበራላችሁ ትበለን። ምን ታድርግ? እኛ እዚህ ቁጭ ብለን ለቁርስ እየጠበቅናችሁ እናንተ እዛ ታይታኒክን ስትሰሩ። በለወራ ክስቴ ታይታኒክ አይደለም ሮሚዮና ጁሊየት ነው እንዴ? ጭራሽ ይሄ ደግሞ በምን አወቅሽ እንዴ? አማርኛ መምህራችን እኮ መጽሐፍ ያነቡልን። ወይ አንቺ አሁን እሷ ምንም ማታውቀው ነገር አለ ብለሽ ነው? በጣም እኮ ነው የሚገርመው። ሁሉ ነገሯ ባንቺ ይውጣ። ትዝ ይልሻል ልጆች እያለን ቤቱን በአንድ እግሩ የምታቆሚው እኮ አንቺ ነበርሽ። ያኔ ነበራ። አክሊል ይገርማል። ህሊና ከታመመች ቤቱ መቃብር ቤት ነበር የሚመስለው። ምን ዋጋ አለው? አሁን ስታድግ ሞኝ ሆነችብኝ። እኔ ላይ ሞ ሻለቃ ሁሉም ተሰብስበዋል። እሺ ሁላችሁም በመከላከያ ኢንጂነሪንግ መብሰል ትፈልጋላችሁ። ኢንጂነር መሆኑ አይደለም ትልቁ ነገር። ትልቁ ነገር ሁላችንም ለሀገራችን መኖር መቻል። ሁላችሁም ሀገራችሁን ስለምትወዱበት ምክንያት አታስቡ። አገር በምክንያት የምንወዳትና የምንጠላት የምክንያት ውጤት አይደለች። በቃ አገር ማለት ሁላችንም በአንድ ላይ የምንደሰትባት፣ የምንረካባት፣ የምንከሳባት፣ የምንጦልድባት በቃ አገር ማለት በልባችን ውስጥ ለዘላለም የምትኖር የማትፋቅ እውነት ነች። ወታደር ለዚህ እውነት ታምኖ ነው ለሀገሩ አጥንቱን የሚከሰክሰው ደሙን የሚያፈስ። ወታደር ለሀገሩ የሚቆስለው ለሀገሩ የሚሰዋው የህሊናውን ህመም ለማስታገስ ብሎ እንጂ የሚሰጠው ደረብ ኮሾሮ አስመስሎ የገባው እውነት ታምኖ ይህንኑ እውነት ለሌሎች ጓዶች ነው
እንዴት ነሽ? አለሁልህ። እንዴት ነህ? ጎረምሳውስ? እወድሃለሁ አለኝ። እውነት? አዎ። እንኪ አስቀምጪልኝ። እሺ። ወይኔ በጣም የሚያምር ቀሚስ። አክሊልዬ ለኔ ነው? የኔ። የማን ነው? ለአዲሱ ልጃችን መቀበያ ስጦታ ነው። በጣም አመሰግናለሁ የኔ ውድ። አይዞሽ። ምን ነው? ምን ሆንሽ? አይ ትንሽ አዙሮኝ ነው። አረፍ በያ። እሺ እሺ። ቆይ አንድ ጊዜ። ምን ልታደርጊ ነው? ምን እየሆንሽ ነው? አክሊልዬ ቆይ አንድ ጊዜ። ምን እየሆንሽ ነው? እንደ ልጅነቴ ከልብሴ ጋር ቁም ሳጥን እንዴ ያምሻል እንዴ? አይመችሽም እኮ። ይመቸኛል። ተነሽ። አክሊልዬ እሺ ቆይ እስቲ ተነሽ። አክሊልዬ ይመቸኛል። እዚህ ላይ ሁኚ። እዚህ ላይ ሁኚ። ና በጣም የተለየ ስሜት አለ። ና ቁጭ በል። ወይ እብድ! እንዴ እንዴ! ደስ አይልም? እንደዚህ ሰፊ መሆኑን አስተውየው አላውቅም። አይገርምም? ዛሬ የገዛህልኝ ቀሚስ ሲሰቀልበት ውበቱ ጨመረ። አክሊልዬ በፍቅር የመቆየታችን ምስጢር አንተ ነህ። ህሊናዬ ሁሌም ወደ ቤት ስመጣና ሳይሽ አዲስ የተለየ የፍቅር ስሜት ይሰማኛል። ይህ ስሜት እንዲፈጠር ምክንያቷ ደግሞ አንቺ ነሽ። እሺ እኔ ጌታ ሳሚ። እንዴ አረ መጀመሪያ ቤቱን በር ዝጉት። ፍቅር ፍቅር! ኧረ እባክሽ ረፈደ በያት። እየመጣች ነው። ምን ነው አሞሻል እንዴ? አይ ትንሽ እያዞረኝ ነው እኮ። ለዶክተር ደውይለታ። ደውዬለት ነበር። ደንቡ ነው ፈሳሽ ነገር ውሰጅበት ብሎኛል እኮ። ጠጭበታ። እሺ። ደግሞ አረፍ በይ። እሺ። ሂድ በቃ እንዳይረፍድባት። እሺ። ፍቅር ፍቅር! እንዴ ምን እየሆንሽ ነው? ረፈደ እኮ። በሉ እሺ። ቻው ቻው። እያደረክ ያለውን ነገር ሳላደንቅ አላልፍም አዳነ። መቼስ እኛ አይደለም እንተካው። ከዚህ በኋላ በመከላከያ ኢንጂነሪንግ ትልቅ ቦታ ላይ ደርሼ አንተ ማስደሰት ፈልጋለሁ። ዋናው ያንተ ጥረት ነው። መቶ አለቃ ለምንድን ነው ወታደራዊ ሰላምታ ያልሰጠህን? ሐሳቤ ሁሉ እጮኛዬ ጋር ሆኖ ነው። ቢሆንም እኛንም ስርዓቱንም ማክበር። ስላስቆምኩ ይቅርታ።
አክሊልዬ እንዴት እዚህ መጣ? ቤቴ አይደል እንዴ? ያንተ ቤት ማለት እጮኛዬ ጋር ስትላል ነበር? እሷ ጋር ነኝ ማለቴ ነበርኩ። በሉ ደህና ለምን መጣህ? ለምን ትሄዳለህ? ህሊናን ነበር ማግኘት የፈለኩት። አሁን አንተ ስለመጣ ልሂድ። ህሊናን ፈልጎ ሊያስመጣ የሚችል ምን ምክንያት? እሱን ሷን ተንከራሻ። ምን ልታደርግ መጣ? ሰው ልጁ ጋር ሲመጣ እኮ ምን ልታደርግ መጣ፣ ከየት መጣ ይባላል አይባል። ምንድነው ያልከው? ምንድነው ያልከው? እንዴ ውጣ! ሂድ ውጣ! እውነቴን ነው አክሊሉ። እሱ አንተን ብሎ እንጂ እኔን ፈልጎ አልመጣም። ዝም በይኝ! ምንም አይነት ወሬ መስማት አልፈልግም። ኧረ እባካችሁ ተረጋግታችሁ ተነጋገሩ። በደንብ ታውቀኛለህ ብዬ አስብ ነበር። አለመታመን ያመኛል። ከኔ ይልቅ ውስጥ የፈጠረብህን ነገር የምታስብ ከሆነ በጣም አዝናለሁ። ደህና አደርክ አክሊልዬ? ህሊና፣ አንድም ቀን እንደዚህ አይነት ክደት ከአንቺ አልጠብቅም ነበር። እባክህ እመነኝ። ትላንት እንደዛ ስትሆን ዛሬ ትረሳዋለህ ብዬ ነበር። እንዴት አድርጌ ልርሰው? ሌሊቱን ሙሉ ስልክሽ ላይ ሲላክ የነበረው ቴክስትስ እንዴት አድርጌ ልርሳው? ያሽ በእውነት እኔ ይሄንን ስልክ አላውቀውም። ትላንት ቀኑን ሙሉ በደስታ አስጠብቅ ነበር። በቃ ሁሉንም ነገር እርሳው። እንዴት አድርጌ ልርሳው? ያረገሽው ከተሾመ እንደሆነ እንዴት አድርጌ ልርሳው? ከማን ያረገሽው? ከማን ነው ያረገሽው?
እናቴን የገደልካት ዕለት እኔን ለምን ረሳኸኝ? አትገለኝም ነበር። ስለኔ ከዚህ በተሻለ እንድታስብ ያላስገድድሽ። 7 ዓመት ሙሉ አንድም ቀን ልትጠይቅኝ አልመጣሽ። አላዘንኩብሽ። ስላንቺ ቀን በቀን አስባለሁ። ጨካኙና አባትሽ መባል እንደማይገባኝ አውቃለሁ። ግን በህይወት እስካለሁ ለአንቺ ብቻ መኖር እንድችል እድል ስጪኝ። ደግሞ በጣም ናፍቀሽኛል። ያንተ በደል ውስጥ ላይ የፈጠረውን ቁስል ለማጥቀም በቀን እጠጣለሁ። የእናቴ ሞት ግን የሚረሳና ዝም ብሎ የሚታለፍ አይደለም። ባለፈ ታሪክ ውስጥ ባትኖር ደስ ይለኛል ሻለቃ። ከዚህ በኋላ በማረጌ እንድጠራኝ አልፈልግም። ለምን? እኔ ከራሴ ጋር የተጣላው ሰው ነኝ። ከራሱ ጋር የተጣላ ሰው ደግሞ ራሱን አሸንፎ አያውቅም። የሚሰማ ስሜት ይገባኛል። እያደር ነገሮች መለወጥ እንዳለባቸው አምናለሁ። አዳን በሚያልፍ ቀኔ ውስጥ ያለፈ ታሪኬን አትጠብቀው። እኔ ካሁን በኋላ መኖር የምፈልገው ለልጄ ብቻ ነው። እሺ፣ ዛሬ ምንም ልልህ አልፈልግም። ሄሎ ፍቅር፣ ሰላም አደርሽ አክስቴ? አለሁልሽ የኔ ቆንጆ። አክስቴ ወይዬ፣ ምን ሆነሻል? ድምጽሽ ልክ አይደለም። አክሊሉ ተፈቷል። ምን? ትላንት ማታ ነው የመጣው። እንዴት? ባሳየው ጥሩ ስለሆነ ይቅርታ ተደርጎለት ነው አለ ታዲያ። ሄሎ አክስቴ፣ ጭራሽ ወታደራዊ ወኔው ራሱ ተነጥቆ በጣም የሚያሳዝን ሁኔታ ውስጥ ነው ያለው። ይህ ጓድ ወደ ስራው ቢመለስ የቀድሞ ጀግንነቱ የሚመለስ ይመስላል። በጣም እንጂ መከላከያ ኢንጂነሪንግን በጥሩ ሁኔታ መደገፍ ይችላል። ግን እኮ አንድ በወንጀል የተከሰሰ የሰራዊት አባል የመከላከያ አባል ሆኖ መቀጠል አይችልም። በህገ መንግስቱ በግልጽ ተቀምጧል። በአጠቃላይ አሳዛኝ ሁኔታ ውስጥ ነው። ስህተትም አይደለም። ዋናው እሱ በጥሩ ስነ ምግባር መፈታቱ ነው። ሰው የገደለ ሰው ነው፣ መቼም ጥሩ ሊሆን አይችልም። ፍቅር፣ ያጠፋ ሰው ሁሉ እኮ አይለወጥም ማለት አይደለም። ልጅ የወለደችለት ሚስቱን ነው የገደለው። ይሄ ደግሞ ጥፋት ብቻ ተብሎ የሚታለፍ ነገር አይደለም እኮ። ግን ተለውጧል። መቼም አይለወጥም። እዛ ቤት መሄድ እንዴት እንዳስጠላ። ፍቅር
ፍቅር ፍቅር ፍቅርስ የለችም። መቼ ነው እህቴን የገደልክበትን እቅድን የምታሳካው? የምን እቅድ? አሁንም እዚህ ቤት ውስጥ የተኛውን እዚህ ያለ ይመስልሃል? አትሳሳት። ሴራን በደንብ ስለምናውቀው ሽቅብ የምንፈሰው ወንዞች ሆነናል። ስለዚህ ሰዓት ቀድመን እንዴት መቅደም እንዳለብን በደንብ እናውቃለን። ሻለቃ ሁሉም ያንተን ወደ ስራ መመለስ ይፈልጋል። አዝናለሁ። ስላለፈ ጀግንነቴም ሆነ ስለ ስራዬ ማሰብ የምችልበት አቅም እንደሌለኝ ነግሬያለሁ። ለምን? ሚስትን ስለገደልክ? ይኸውልህ አዳነ፣ በእስር ላይ እያለሁ አንድ አብሮኝ ታስሮ የነበረ እስረኛ ያለኝን መቼም አልረሳው። ወታደር የሚወዳት ሚስቱን አይገድልም። የሚወዳት ሚስቱን የገደለ ወታደር ሀገሩን ለመግደል አይገደውም። ለኔ ትክክል ነው። ለአንድ ወታደር አገሩ ማለት በእቅፍ ውስጥ በእርግጠኝነት እንደሚጠብቃትና አምኖ እንደሚያስተኛት ሚስቱ ማለት ነች። ሀገሬን እወዳለሁ። ግን በቃ ተሸንፌያለሁ። ስለዚህ ስለ ኃላፊነትህ ምንም አታስብም ማለት ነው? አዎ፣ ምንም አላስብም። ይልቅ ተሾመን መቼ ነው የምንጠይቀው? ለምንድን ነው የምንጠይቀው? እስር ቤት እያለሁ መታመሙን ከነገርከኝ ጊዜ ጀምሮ ስለሱ አስባለሁ። የኢትዮጵያ አየር መንገድ ወደ ፊሊፒንስ መዲና ማኒላ ከነገ ጀምሮ የቀጥታ በረራ ይጀምራል። የዋጋ ግሽበቱ በ27 ወራት ውስጥ ለመጀመሪያ ጊዜ ባለ 2 አሃዝ ተመዘገበ። የኢትዮጵያ ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኝ፣ ፍቅር ይዞኛል፣ ባም 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 ምን ይሻለኛል፣ ባም 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 ፍቅር ይዞ ፍቅርሽ ነው የጉዳይ፣ ፍቅርሽ ነው የጉዳይ፣ ፍቅርሽ ነው የጉዳይ፣ ፍቅር ካላንቺ ፍቅር ሕይወት የለኝም ሌላ ልመኝም ካላንቺ በቀር ሕይወት የለኝም ሌላ ልመኝም።
አደራ ምንም የከፋ ነገር እንዳታስብ። እንዴት ነው? መታመምህን ስሰማ በጣም ነው ያዘንኩት። ለምን ታዝናለህ? እሱ እኮ ነው ሚስትን እንድታጣ ያደረገ። በወቅቱ ባገኘው የከፋ እርምጃ ወስድበት ነበር። አሁን ግን ያንን ምክንያቱም ተሾመ እኔን አይመስልም። አልገባኝም። አየህ አዳም፣ እኔ እናትና አባት 1 ሚሊዮን ወንድምና እህት ቢሆኑ በባህሪ ከገዛ ስጋዬ እኔን የሚመስል የማይፈጠር ከሆነ ተሾመ እንዴት እኔን እንዲመስል ፈልጋለሁ? እንደዚህ ማሰብ አስፈላጊ አይመስልኝም። ፍቅር አንድ ወፍ ራሷ በሰራችው ጎጆ ውስጥ ኖራ ራሷ በሰራችው ጎጆ ውስጥ ትሞታለች እንጂ የሌላ ወፍ ጎጆ ውስጥ አትኖር። ምክንያቱም የራስ የሆነ ጎጆ፣ የራስ የሆነ ታሪክ፣ የራስ የሆነ ፍቅር፣ የራስ የሆነ ላብ ስላለው ነው። እናትሽ ለጎጆዋ ታምና ትኖር ነበር። አባትሽ ግን እሷ ባቆመችው ጎጆ በተልካሻ ምክንያት አሳቦ ገደላት። ፍቅር የእናትሽን ህይወት መልሰን ማምጣት አንችልም። የራሳችን ህይወት ግን መፍራትና መጨነቅ ይገባናል። በምንድን ነው እንደዚህ የሆነው? ሁሌም የበደልኩት ሰው አለ እያለ ይጨነቅና ያለቅስ ነበር። ያ ጭንቀቱ ብሶ ነው እንደዚህ ሆነ። በምንድን ነው የምትተዳደሩት? ምን እባክህ ሰርቼ በማገኛት ሳንቲም ወንድሜን አስታምምበታል። አይዞሽ፣ እኔ የወንድምሽ የቅርብ ጓደኛ ነኝ። እሱ ለእኔ ብዙ መልካም ነገሮችን አድርጎልኝ ያውቃል። ከዚህ በኋላ ምንም አትሆን።
በሉ ነገ እመጣለሁ። ልሂድ። ወይ ምሳ እየሰራሁ እኮ ነው። በልተህ ትሄዳለህ። አይ በቃ ወይ እባክህን፣ ኧረ እባክህ ይደርሳል አሁን። ግድ የለም በቃ አክሊሉ ላደረክልኝ ነገር ከልቤ አመሰግናለሁ። እግዚአብሔር ይስጥልኝ። ምንም ማለት ሌሊቱን ሙሉ ስልክሽ ላይ ሲላክ የነበረው ቴክስትስ በቃ ሁሉም ነገር እርሳው። ያረገሽው ከተሾመ ከሆነ እንዴት አረገ እርሳው? ከማን ያረገሽ? ውጣ! ውጣልኝ! አንተ ጨካኝ ነህ! አልፈልግህም! ሂድልኝ! አንተ ጨካኝ ነህ! ሂድልኝ! ፍቅርን ካንተ በላይ የሚቀርባት እንደሌለ አዳነ። ስለዚህ ከኔ በተሻለ የመንከባከብ እድሉ ያለ አንተ ነህ። አረ ችግር የለውም። ችግር የለውም አትበለኝ። በየቀኑ እየጠጣች ትገባለች። መጠጡ ደግሞ ጉበቷን አፍርሶ ይገላታል። የእሷን ነገር ለኔ ተው። አሁን አንተ ከምንም በላይ ማሰብ ያለብህ ስለራስህ ነው። ስላሰብክልኝ አመሰግናለሁ። የፍቅርን ነገር ግን አደራ። እሺ
ፍቅር አንቺ ፍቅር ቆይ እንደዚህ እንዴት ልታስብ ይቻልሽ? አክስቴ አክሊሉ በዚህ ሰዓት ስለሚቀየረው ልብስ ማሰብ እንደማይችል እንኳን አዳነ ነግሮኛል። ለካ ጅል ነሽ። ልብስ ሰውነትን እንጂ ክፋትን መሸፈን አይችልም። እሱ ያንቺ መቃብር እየማሰ ነው። አንቺ ስለሚለብሰው ልብስ ትጨነቂለታለሽ? ትሰሚያለሽ ፍቅር? አዳነ ማለት የአክሊሉ ምላስ ማለት ነው። ምን መሰለሽ? በቃሽ በቃ። የእህቴን ደም ለመበቀል እኔ በቃለሁ። አንቺ እሺ ሊናይ ይገርማል። ከ14 ቀን በኋላ ልታደርጊው ነበር የሰቀልሽው። አሁን ግን አመታት አለፉ። እኔ ደግሞ አንቺን ማስታወስ በእኔ ስም ሳይሆን በአንቺ ስም መኖር ትልቁ ስራዬ ነው። በዚህ ቁም ሳጥን ውስጥ ያሳለፍነው ፍቅር ደግሞ ትልቁ ትዝታ ነው። አውቃለሁ በአካል ከኔ ጋር አይደለሽ፣ በመንፈስና በትውስታ ነሽ። ሁሌም አፈቅርሻለሁ። ሳሚ አላበዛውም እንዴ? ድጋሜ አረ ሳሚ ከስራ እንዳታባሪ። እዚህ ኮጭ ሰት ምናምን አይፈቀድም። ምንድን ነው የምታወራው? ገና ከወንድ ጋር ጨፈረሽ ምናምን ብለህ እንቦጎቦላለሽ። በነገራችን በጣም ነው የምትመቹት። ፍቅረኛው ምናምን ነገር አላት እንዴ ሰው? ቆይ መጀመሪያ ለምዳ አሁንም አስቀልተሽ ልጅ አልጠጣም። ወይ ማርያም ትናንት ሆስፒታል ሄጄ ነው መጠጥ እንዳልጠጣ በጣም ነው ያስጠነቀቀኝ። ለምንድነው አጠጣ ያሉ? ይማር እንዳትጨነቂብኝ ብዬ እንጂ ጉበቴን አሞኝ መጠጥ እንዳልጠጣ ካሉኝ ቆይቷል። ከኋላ የሚያስፈልጉኝ ሰዎች ማጣት አልፈልግም። እሺ ታውቃለህ አይደል ለምን እንደምጠጣ? አውቃለሁ፣ ግን ምን አንቺ እስካላቆምሽ ድረስ አላቆምም። ለምን ድብና ካንባላል አንተ እንድታቁም ስለምፈልግ ነው። እሺ ካንባላ ያንተ እጅ ላይ ምንም አይተመጣም።
ረስቼው ነው። ተሼ እንዴት ነህ? ያንተን ደህና መሆን ሁላችንም በጉጉት እየጠበቅን ነው። እኔ አትበለኝ አትበለኝ። ሳሚ እንደዚህ አይነት ቦታ መጥቼ አላውቅም። ደስ ይላል አይደል? በጣም ካንተ ጋር ሰውን ሁሉም ነገር ደስ ይለኛል። ባንቺ አይን ታይቶ ደስ የማይል ምንም ነገር የለም። እንዴት? በቃ ንጹህ ነሻ። ለንጹዎች ደግሞ ሁሉም ነገር ንጹህ። ሳሚዬ እወድሃለሁ። እሺ እኔ በጣም እወድሻለሁ። ፍቅር አባትሽ ጠንካራ ሰው ነው፣ ግን አሁን እንደምታየው ጥሩ ሁኔታ ላይ አይደለም። ወደ ቀድሞ ሁኔታ መመለስ አለበት። ቢያንስ አንቺ ወደ ስራው እንዲመለስ ብትነግሪው ይሰማል። በእርግጥ ሰውንም ያህል ነገር ቀርቶ አይደለም እንዳንን መግደል ይከብዳል። በቃ አባትሽ ተሳስቷል። ለምን ይቅር ብለሽ ወደ ቀድሞ ህይወታችሁ አትመለሱ? አዳነ ይገባኛል ስሜትሽ። አንቺም ጊዜ ወስደሽ አስቢበት። ለአባትሽም ቢሆን ታስፈልጊዋለሽ። ደህና ዋላችሁ? ምን ልሰራ መጣ? አልገባኝም። ባለፈው የተፈጠረውን ሁሉ ሰምቻለሁ። ቆይ እሱን አሳብደሃል ሞት ሲል እኔ ልታሳብደኝ የመጣኸው? እርግጥ እንደዛ የሆነው በእኔ ይሆናል፣ ግን እኔ በድዬው ሳይሆን እሱ በድሎ በተፈጠረበት ጸጸት። ከዚህ በላይ አስመሳይ አንደበትህን መስማት አልፈልግም። የከፋ ነገር ሳይፈጠር ግቢውን ለቀው ትወጣለህ። አትወጣም? ውጣ ውጣ!
ሄሎ ፍቅር፣ የት ነሽ? የትስ ምን ያገባ? ቁም ሳጥኑን የት ወሰድሽው? የእናቴ ንብረት ስለሆነ ሸጬዋለሁ። ተነሽ። ለምንድን ነው የምነሳው? አንዴ ብቻሽን ላናግርሽ ይፈልጋል። ካንተ ጋር ምንም ነገር ማውራት አልፈልግም። ቁም ሳጥኑን የት እንደወሰድሽው ልትነግሪኝ ትችያለሽ? ካሁን በኋላ ልታገኘው አትችልም። ለምን? አንድ ነገር ልንገርሽ፣ ያ ቁም ሳጥን ለእኔ ምን ማለት እንደሆነ ታውቂያለሽ? ታሪኬ፣ ትዝታዬ፣ ትዳሬ ማለት ነው። አሁን የት እንደወሰድሽው ብቻ ንገሪኝ። አንተ ቁም ሳጥን ጠፋ ብለህ እንዲህ ስትሆን ትንሽ አታፍርም? እናትና ወንድሜ በአንድ ጊዜ ስትገል ለምን እንደዚህ አልሆንክም? ለሰው ልጅ ነፍስ ምንም ስሜት ሳይኖር ቁም ሳጥን ጠፋ ብለህ እንዲህ ያደርግሃል? ንገረኛ። ሰሚ፣ ተነሽ።
እኛ በተሻለ ዋጋ እንገዛለን። ተሽጧል አለ እኮ። ልትገዛው አትችልም አልኩ። ሰውዬ ዞር በል፣ የሥራ ቦታ ነው። በጭራሽ ዞር በል፣ በጭራሽ የሥራ ቦታ ነው። ዞር በል። በጭራሽ በጭራሽ በጭራሽ። እባካችሁ በእናታችሁ በመጠራችሁ ይሄ ራሴ ታሪኬ ነው። በቃ ይሄ ታሪኬ ነው። ይሄ የኔ ታሪክ ነው። የማንም አይደለም። ይሄ ማንም አይደለም። የኔ ታሪክ ነው። እባካችሁ ይቅርታ የኔ ወንድም፣ ይህን ቁም ሳጥን ልገዛው አልፈልግም። ብሬ መልስ። ጽጌ እንዴት ነሽ? አለሁ። ግቢ። አይ አልገባም። ከተሾመ አንድ መልእክት ይዤ ነው የመጣሁት። ምን ነው ሰላም አይደለም እንዴ? ሰላም ነው፣ ግን አንተ ማግኘት ይፈልጋል። እሺ፣ ስለመጣሽና ስለፈለገኝ ደስ ብሎኛል። አክሊሉ፣ በሰራው ስራ በጣም ተሰምቶኛል። እባክህን ይቅር በል። ችግር የለም። ለእህቴ ያረከውን ሁሉ አውቃለሁ። ለምን እኔን መንከባከብ አስፈለገ? እኔ እኮ ነኝ ቤተሰብህን የበተንኩት። እኔ እኮ ነኝ ስቃይ የሰጠው። እሱን ተወው፣ ግድ የለም። ከእኔ በላይ አንተ ተጎድተሃል። እርግጠኛ ነኝ ከዚህ በኋላ ጥሩ ሰው እንደምትሆን። በቃ ያን ሁሉ የበደልኩን ነገር ረስተኸዋል ማለት ነው? እሱን ተወው አልኩ። ከአሁን በኋላ ደስተኛ የምሆነው ልጄን በትክክል ማኖር ስችልና አንተ ጤነኛ ሆነ ሳይ ብቻ ነው። ሄሎ ፍቅር፣ ደህና ነሽ? ደህና ነኝ። የኔ ማር ኩርፊያው አይበቃም? እኔ ራስ ወዳድ ነኝ። የማልጠቅም ሰው ስለሆንኩ አብሬ መሆን አልችልም። ሄሎ
እባክህ ያን ያህል የሚያሳስብ ነገር አይደለም። ተረባ እንኳን እኔን መጠየቅ እኮ አልፈልገችም። ያ የሆነው ስላኮረፈች እንጂ ጠልታ አይደለም። እንኪራት ሽምቢ አልበላም። ቅድም እርቦሽ አልነበረ? ብራብን ብጠግብም አንተ ላይ አይገባም። ብርህን አይደለም አንተን እንደማልፈልግህ ደጋግሜ መናገር ያለብኝ አይመስለኝም። እንዲህ የምትናገሪበት በቂ ምክንያት እንዳለሽ አውቃለሁ። ፍቅር እባክሽ ያለፉትን ነገሮች መርሳት ፈልጋለሁ። በህሊና ሞት አሳጣሁሽን ሁሉ ልክስሽ ፈልጋለሁ። እነዛን ነገሮችን ለአንድ በሳምንት ታረግልኛለህ? እስከ ዕለተ ሞቴ ድረስ እንከባከብሻለሁ። አንቺ ብቻ አባትነት መብቱን ስጪ። የሚያስፈልገኝን አባትነትን ያልነጠቅኩ ራስን ይነጠቅኝ። ከዚህ በኋላ መቼም ቢሆን ወደ ህይወት ላስገባ አልፈልግም። መቼም ቢሆን እኔ የአንቺን ልጅነት እስከተቀበልኩ ድረስ እንደ ልጅ ሆነሽ መኖር አለ። እንዴ ስትሆን ዝም አለ። አታስበው። እናቴንም አባቴንም ከቀበርኩኝ ቆይቻለሁ። አንቺ እንደሞትኩና እንደማላስፈልግሽ ታስብ ይሆናል። ለእኔ ግን ታስፈልጊኛለሽ። አንተ ከኔ ትሻላለህ። ቢያንስ በጣም የምትወድህ እህት ከጎንህ አለችልህ። አንድ ጥያቄ ልጠይቅህ። እሺ። ለምንድን ነው ያን ሁሉ ግፍ ለምን እንደሰራሁብህ ያልጠየቀኝ?
የምትመልስልኝ መልስ ያለፈ ታሪክን ስለማይመልስ እርግጥ ነው ሲሻል የመጠየቅ ፍላጎት ነበር ግን ከምናወራው ነገር በላይ ያንተ ጤነኛ መሆን በቂ ነው በቂ አይደለም እንደ በደልኩ ጠንቅቀህ ታውቃለህ አውቃለሁ ግን በምትነግረኝ ነገር ውስጥ ምንም አዲስ ነገር የለም ኖርማል መናገር ፈልጋለሁ ለኔ ይጠቅመኛል እኔን ግን ይቀለኛል እሺ ንገረኝ ውሻ ማን ነው ተዋርደሽ አዋረድሽ ደጋግሜ ስጠይቃት ፎቶ ላይ የምታየው ሰው አለች። አዘንኩ። ቤቴንም ተውኩኝ። አንተንም ለመበቀል ወሰንኩ። መወዳት ሚስቴን ፈታኋት። ብዙ ነገር ስላስፈጣኝ ዝም ማለት አልፈለኩም። ትዳሬን ለመበተን ወሰንኩ። አንድ ቀን ሚስቴ ደወለችን። የሆነ ሚስጥር ልትነግረኝ እንደፈለገች ነግራኝ ቤቷ ቀጠረች። ቤቷ ስደርስ ሚስቴ በጥይት ተመታ በጣር ውስጥ ሆና አገኘኋት። ከዛ አንተ ጋር ምንም ግንኙነት እንደሌላችሁ አንተም እዚህ ታሪክ ውስጥ እንደሌለ ነግራኝ ለኔና ለመጨረሻ ጊዜ ሚስቴን አጣኋት። አየተሽ በቀል ብዙ ልቦች አሉት። ክፉም ደጉም በዛ መንገድ ያልፋል። ጊዜ ግን ሁሉንም ያስተካክላል። በመካከላችን ከተፈጠሩት ነገሮች በላይ እኔ እናንተ እንበልጣለን። ግዳጃችንን ዛሬ እንጨርሳለን። የቀረው ገንዘብ ንገረኝ። ልቀቅ።
ሄሎ እናት ለሌላት ልጅ አባቷን መንጠቅ መፍትሄ አይሆንም። ሲከፋ ምንድን ነበር የምታደርገው? ፎቶዎቼን አይ ነበር። ቢያንስ እነሱን ሳይ ድሮ ጀግና እንደነበርኩ ይሰማኛል። አንተስ? እስር ቤት እያለሁ መጽሐፍ ታነብ ነበር። ከወጣሁ በኋላ ደግሞ የህሊና መቃብር ጋር ሄዳለሁ። እኔ የምለው ድሮ ብዙ ፎቶዎች ነበሩ። እነዛ ፎቶዎች ግን አሉ? ምን እባክህ፣ እስር ቤት ማስታወሻ እያሉ ወሰዱብኝ። አሁን ያሉኝ እነዚህ ብቻ ናቸው። ፍቅር 13ኛ ዓመት ላይ ህሊና ፍቅርን የሰባት ወር እርጉዝ እያለች ይሄ ደግሞ እኔ እናዳለን ይገርማል። ይህን ስንነሳ ማስታወሻ እንዲሆነን ተባብለን ሁለት ነበር ያሳጣል። አንዱ ስጋ አለ፣ አንዱ ደግሞ ምንድን ነው የሆንከው? ጆከርን አልሳምኩትም። ተነስ! ምንድነው? ተነስ! ለዘመናት ወንድም መስለ ስትጫወትብኝና ቤቴን ስታፈርስ ነው። ዛሬ ግን ዋጋህን ታገኝ። ስለምንድን ነው የምታወራው? ስለምን እንደማወራማ አሳምረህ ታውቃለህ። እኔ ነኝ አንተን ቤት ያፈረስኩት? ዝም በል! አንተ ሰውዬ ምንድነው የምትፈልገው? ፍቅር፣ አንቺ ምንም የምታውቂው ነገር የለም። ዝም በል። የሚያስፈልጉኝን እንደምትነጥቀኝ ነው ማላውቀው? ፍቅር፣ ለኛ ህይወት መበጥበጥ ምክንያት የሆነው ይሄ ሰው። እኔ ማውቀው ለኛ ህይወት መበጥበጥ ምክንያት አንተ እንደሆንክ ነው። እሱ ማለት አባት በሌለኝ ሰዓት አባት የሆነኝ ጓደኛ ነው። ዝም ብለሽ አትቀባል። አንተ መግደል ልማድህ ነው። ግደለኝ። እንደውም እኔ
ሳትገለኝ እሱን አትገለውም። ተኩሰው። እኔ የምፈልገው ሰላም ነው፣ ሰላም። አንተ እስር ቤት እያለህ እኔ ሰላም ነበር። ሁሉም ነገር እዚህ ላይ ነው። አዳነ ማለት አክሊሉ እንዴት ብዬ እገድላታለሁ? ለእሷ መሞት ምክንያት ነበር። ትላንት ቀኑን ሙሉ በደስታ አስጠብቅ ነበር። በቃ ሁሉንም ነገር እርሳው። እንዴት አድርጌ ልርሳው? ያረገሽው ከተሾመ እንደሆነ እንዴት አድርጌ ልርሳው? ምን? ከማን ያረገሽ? ከማን ነው ያረገሽው? በአንድ ወቅት ሻለቃ አክሊሉ ያለው ትዝ ይለኛል። አንድ ሀገር አንድ ወታደር ብቻ የላትም። ነገር ግን አንድ ልብ ያላቸው ወታደሮች አሉ። እኛ ከተለያየን ህልማችን ሳይፈታ ያድራል። ብዙ ልቦች ያሏቸው ወታደሮች እንሆናለን። በዚህ መሃል አንድ ሀገር ትጠፋለች። የራሳችንን ህመም ብቻ እንታመም። የሌላውንም ስንታመም ነገ ለእኛ የሚኖር ሰው እናፈራለን። ዛሬ ይሄ ክብር ለሻለቃ አክሊሉ ይገባል። እኛ ኢትዮጵያውያኖች ስንባል ደግሞ ሰውን ማስተማር እንጂ ሰውን መቅጣት ባህል እንጂ። ዛሬ እኔ በዚህ ፕሮግራም ላይ ሻለቃ አክሊሉን ማመስገን ፈልጋለሁ። ምክንያቱም እሱ ለእኔ አንድ ጀግና ኢትዮጵያን ሕዝብ መዝሙር ለመዘመር